ጠንቋዩም ወሃቢዮችን ተጠንቀቅ ይላል ሙሪዱም ወሃቢዮችን ተጠንቀቅ ይላል ቀብር ላይ ጧፍ የሚያደርገው ወሃቢዮችን ተጠንቀቅ ይላል ምንድነው የወሃቢ ነው የሚበላ ነው የሚጠጣ ተጠንቀቅ ይላል ምንድነው እሱ ምንድነው የሚሉት እነሱ ዲንን የሚያጠፉ ነብይ ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል ሰማን አይደክመንም ተከመን ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዮች አላህን ብቻ ተገዙ ከአላህ ሌላ ያሉትን ሁሉ ተው ነው ነብዩን ሰለላሁ ዐለይሂ ወሰለም ውደዱ ቢድዓን ተጠንቀቁ ነው ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው ነኝ ማለት ነው ግልጽ ነው አይደል ምክንያቱም አላህ Subhanahu Wa Ta'ala ነው በቁርአኑ ላይ የተናገረው ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን ተገዙ ከአላህ ሌላ ያለውን ሁሉ ራቁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህ ተውሂድ እንዲያስተምሩ ሲያዛቸው ምንድነው ያለው ቁል ያ ነብይና ሙሐመድ ኢኒ ላ አምሊኩ ለኩም ضرا ولا رشدا ለናንተ ጥቅምንም ማምጣት ቅን የሆነ ነገር ለናንተ ማምጣት ጉዳትንም ማምጣት አልችልም ብለህ ንገራቸው قل إني لن يجيرني من الله أحد ولن أجد من دونه ملتحدا ይሄንን ተናገር ይያለ ነብዩ ሰለላሁ ዐለይሂ ወሰለም ያዘዛቸው ማለት ነው